እንባው ሲወርድ የነቢዩ ዓለይሂ ሰላቱ ወሰላም ጉንጭ ላይ መጥቶ ጠባለ። በዚህን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ነቁ። ሲያያቸው ነቢዩ ዓለይሂ ሰላቱ ወሰላም አቡበከር ሲዲቅ እያለቀሱ ነው። ምን ሆነህ ነው አሉት ነቢዩ ዓለይሂ ሰላቱ ወሰላም። ተነደፍኩኝ አለ። ከዛ እግሩን ሰብሰብ አድርገው ነቢዩ ዓለይሂ ሰላቱ ወሰላም ምራቃቸውን ተፍተውለት ዱዓ አደረጉለት ለአቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳህ። ነገር ግን የዚህ የህመሙ ስሜት አቡበከር ሲዲቅ እስኪሞት ድረስ አብሮት ነው የኖረው ማለት ነው። ወደ አኺራ እስኪሄድ ድረስ አቡበከር ሲራመድ የዚያ የተነደፈበት የእግሩ ስሜት እስኪሞት ድረስ ነበረ ማለት ነው። ከዚያ በኋላ ነው ለ3 ቀናት እዚህ ቦታ ላይ ነው የቆዩት። እዚህ ቦታ ላይ መጥተው ሲገቡ አቡበከር ሲዲቅና ነቢዩ ዓለይሂ ሰላቱ ወሰላም የመካ ሹማምንቶች እዚህ ቦታ ላይ ደርሰው ነበር፣ መጥተው ነበር እዚህ ለፍተሻ ለፍለጋ ማለት ነው። ሄደው የዋሻው በር ላይ ሄደው በእግራቸው ቆሙ። ከስር አቡበከር ሲዲቅና ነቢዩ ዓለይሂ ሰላቱ ወሰላም ናቸው ያሉት። ነገር ግን አላህ ሱብሓነሁ ወተዓላ አይናቸውን ያዘባቸው፣ ማየት አልቻሉም፣ እዚያ ውስጥ ያለን ሰው ማለት ነው። በዚህን ጊዜ ተመልሰው ሄዱ። ተመልሰው ሲሄዱ አቡበከር ሲዲቅ ምን አለ? ያ ረሱለላህ ሰለላሁ ዐለይሂ ወሰለም ጎንበስ ብለው እኮ ወደ ጫማ ማሰሪያቸው ቢመለከቱ ያዩን ነበር አለ አቡበከር ሲዲቅ ረዲየላሁ ዐንሁ ወአርዳ። በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? እኛ 2 ብቻችንን ይመስልሃል እንዴ? አላህ እኮ 3ኛችን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም።